ሰላም ሙሽሩባ እባላለሁ። ዛሬ በተለየ ነገር ነው ፎሎውና ላይክ በማድረግ አበረታቱኝ። ድጋፋችሁ ጣሪ ነው። እናመሰግናለን። እንወዳችኋለን። ሰላም ቤተሰብ እንደምናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን በጣም ደህና ነኝ። አንድ ልጅ ፈልግ ነበር፣ አንድ ልጅ ቢኖረኝ ብዬ ነበር። ለዛ ነበር ስለፋይ ነበር፣ ለዛ ነበር የነበረኝ ሳጣ ስራቆቴ ነበር። አማራጭ ሳጣ ትቼዋለሁ። እግዚአብሔር ሳያድላችሁ ስትቀሩ በቃ ብቻችሁን እንድታረጁ ይፈረድባችኋል። በ47 ዓመታችሁ በበረሃ ላይ እንድትንከራተቱ ይፈረድባችኋል። ተስፋ መቁረጥ አይደለም ድካም መያዝ። ማርያምን ድካም ተስፋ መቁረጥ ቢሆን ድሮ ነበር የምወድቀው። ማርያምን ድሮ ወድቄ ነበር። ግን ድካም ነው፣ ሌላ ነገር አይደለም። ልጅ የለኝም። ማድረግ ያለብኝን አድርጌ ለፍቼ ደክሜ አማራጭ ሳጣ ትቼዋለሁ። ግን ቀን ይኖረዋል እግዚአብሔር። እሺ ቀን ይኖረዋል፣ እነሳለሁ፣ ቀን አደረጋለሁ። እኔ ቀን አምልበት ቀን እንደሚመጣ አውቃለሁ። ጠፍተን ስንሰራ ምን አለ መሰላችሁ? ሰውም ብሩን ነው በቃ ብሩ ወይ 1500 ወይ 2000 ሊከፈላችሁ ይችላል። እሱ ምናልባት አሁን ላይ የለም፣ ግን እሱ ነው የሚያስቡት። ግን ትክክል አይደለም። ጠፍቶ መስራት በጣም ዋጋ ያስከፍላል። አንደኛ 2 ዓመት ሰርቼ እመጣለሁ ብላ የወጣች ሴት 10 ዓመት ትሰራለች። እዚህ ብር የላትም። ጥሩ ቤትና ደህና ቤት ካገኛችሁ ነው ምናልባት 6 ወር 1 ዓመት ከዛ በላይ የምትሰሩ ጠፍታችሁ ትሰሩ። ያለዛ በየወሩ በየ3 ወሩ ነው የምትወጡት። ምክንያቱም ኮንትራት አይደላችሁ። እነሱ ካልፈለጉ የወር ትንሽተት ካገኙባችሁ ያስወጧቸዋል። አንዳንዶቹ ደግሞ ደሞዛቸውን ሳይሰጡ ነው የሚያባርሯቸው። 3 ወር 4 ወር ደሞዝ አታስቀምጡ። ሲጀመር እነሱ ጋር ጠፍተን እየሰራን እነሱ ጋር ደሞዝ ማስቀመጥ የለብን፣ በየወሩ መቀበል ነው ያለብን። እና ዛሬ የምልላችሁ ፈልጌ ነው ግምጃዬን ካወቃችሁ ቲክታከሯ ግምጃዬን በእውነት እኔ በጣም ነው ደስ ያለኝ። ትናንትና መጽሐፍ አሳትማለች እና ታስመርቅ እውነት እንዴት ውስጤ እንደረካ። ምክንያቱም እሷ በጣም ከሁላችንም በጣም ትንሿ ስደተኛ በእድሜ በጣም ትንሿ አረብ ሀገር ሴቶች በልጅነቷ የተሰደደች ነች። ብዙዎች አለን በልጅነታቸው የተሰደዱ አሉ። ግን እሷ በቃ በጣም ጎበዝና ስኬታማ ሆናለች። በቲክቶክ በሶሻል ሚዲያ እሷ ለመዝናናት ብቻ አይደለም የተጠቀመችበት፣ በቃ ህይወቷን ነው የቀየረችበት። ከሷ አልፎ እህቷን የአዲስ አበባ መጣ እንዴት አድርጋ እንደምትከናወራት ቤተሰቦቿን ሰፖርት አድርጋለች። ይሁሉ በሶሻል ሚዲያ ነው። ብዙዎቻችን ሶሻል ሚዲያ ሲባል የሚከፍል አይመስልም። ብዙ ልጆች ያላችሁ እውነት ግን ይከፍልሻል ከፍሎሻል የምትሉ ልጆች አላችሁ። በተለይ ዩቱብ ክፈቱ። ግን ዩቱብ ከፈታችሁ ማለት ባንዴ ስኬታማ መሆን አይቻልም። ዩቱብ ከፈታችሁ አመትም ጎበዝ ከሆናችሁ የእናንተ አክቲቭነት ነው የሚወስነው። በ6 ወር ሞኔታይዝ ልትሆኑ ትችላላችሁ። ካልሰራችሁ ደግሞ በ3 ዓመት በ4 ዓመት ሞኔታይዝ ላትሆኑ ትችላላችሁ። እና ዩቱብ ምን ይፈልጋል መሰላችሁ? ልክ እንደ ህፃን ልጅ ነው። አንድ ህፃን ልጅ ተወልዶ አባዬ ማየ ብሎ ተራምዶ ለመሄድ እኮ 3 ዓመት ይፈጃል አይደል? በቃ እስከዛ ግን እንዳይወድቅባችሁ፣ እሳት እንዳይበላው፣ ውሃ እንዳይደፋበት፣ ምንም ነገር እንዴት ነው ተንከባክበን የምናሳድገው አንድ ህፃን ልጅ ማለት ነው። ቢያንስ እንኳን 3 ዓመት ሲሆነው ነው እማዬ አባዬ ብሎ ተጣርቶ ቢያንስ እንኳን እንትን የሚለው አይደል? አፉን የሚፈታው ትምህርት ቤት መሄድ ካለበት ምንም። ዩቱብ ማለትም እንደዛ ነው። በቃ አንድ ቪዲዮ ለቃችሁ ወዲያው ላይ ይታይላችሁ ይችላል። ገባችሁ አይደለም? ኮሜንት ላይ ኖሮ ይችላል። በጣም ተስፋ ሊያስቆርጣችሁ አይገባም። ምክንያቱም በቃ ዩቱብን ልክ እንደ ህፃን ልጅ ነው መውሰድ ያለባችሁ። በቃ አንድ ህፃን ልጅ በቃ እማዬ አባዬ ብሎ አፉን ፈቶ በደንብ ለይቶ ለማውራት 3 ዓመት እንደሚፈጅበት ዩቱብም እንደዛ ነው። ጎበዝ ከሆናችሁ በእርግጥ በአመትም በ6 ወር ሞኔታይዝ የሚያደርጉ ልጆች አሉ። ስለዚህ ዩቱብ ከፍታችሁ ተስፋ አትቁረጡ። በቃ ለምሳሌ 6 ሰዓት የምትለቁ ከሆነ እኔ አሁን 6 ሰዓት ነው ሁሌ የምለቀው፣ ከቀኑ 6 ሰዓት በኢትዮጵያ ማለት ነው። በኢትዮጵያ 6 ሰዓት ከለቀኩኝ ማታ እንኳን መልቀቅ ከፈለኩ ቪዲዮ ካለኝ መልሼ 6 ሰዓት ነው መልቀቅ። ሁሌ በተመሳሳይ ሰዓት ነው መልቀቅ ያለብን። ዩቱብ ላይ ማንኛውም ቲክቶክ ላይም ፌስቡክ ላይም እና በተመሳሳይ ሰዓት ከለቀቃችሁ ጽድት አድርጋችሁ ካሜራው አይችበተንዋን ከላይ ያለችውን በሶፍት በነጭ ጨርቅ ጽድት አድርጋችሁ ከጠረጋችሁት ካሜራው በጣም ነው የሚያምረው። ካሜራው አቀራረጹ
ኳሊቲው ያወርደዋል። ቪዲዮ እንዳይታይ ያደርጋል። የካሜራ ጽዳት ከሌለው ወይም የሌላ ሰው ቪዲዮ አመጣችሁ ለቁ ኮለም ጥሩ አይደለም። አንደኛ የሌላ ሰው ቪዲዮ መጫን ምናልባት ቪው ሊያመጣ ይችላል፣ ግን እየቆየ ቻናላችሁ ላይ ችግር ያመጣል። እናንተ ቻናላችሁ አክቲቭ ሲሆንላችሁ ቻናላችሁ ላይ መስራት ስትፈልጉ እንዳትሰሩ ስለሚያደርጋችሁ የሰው ነገር አትጫኑ። እና ደግሞ ሙዚቃም ጥሩ አይደለም። እኔም አሁን የተማርኩት ከጓደኞቼ ሙዚቃ መጠቀም ጥሩ እንዳልሆነ ነው። በቃ እኔ ከዚህ በኋላ እኔ ያው የሹሩባ ስራ ነው ብዙ ጊዜ የማቀርበው፣ ግን ከጀርባ ሙዚቃዎች እጠቀማለሁ እና ከዚህ በኋላ አልጠቀምም። ሙዚቃ ብችል በራሴ ድምጽ ቀርጻለሁ። እኔ ስለምፈራ ነው ድምጽ አያምርም ብዬ ስለማስብ ነበር። ግን አሁን ላይ በኦንላይን ስልጠና አለው ሚስኩል መሰልጠን ከጀመርኩ ጀምሮ ኮንፊደንስ አግኝቻለሁ። እንደዚህ በቪዲዮ አወራለሁ፣ በድምጽ አወራለሁና እንደዚህ ነው። አዳዲስ ዩቲዩበሮች ክፈቱ፣ በተለይ ማዳም ቅመሞች። አሁን በእርግጥ ዋቻወር ወደ 8000 ሊየር ነው፣ ግን ቢሆንም አረብ ሀገር እስካላችሁ ድረስ በማዳም ዋይፋይ ነው የምትጠቀሙት። ስለዚህ ሊሞላላችሁ ይችላል። የራሳችሁን ኮንተንት ምግብ ስራ ሊሆን ይችላል። ችሎታችሁ ብቻ የሆነ ሰው የሆነ ችሎታ አለው። በቃ ያልተደበቀ ስንት ችሎታ አለ። ለምሳሌ ግምጃ ያሁን ጭፈራ ጥሩ አይደለም ልትሉ ትችላላችሁ፣ ግን ችሎታ ነው እሱ። ማን የማይችል ሰው አለ? እኔ አልችልም። ለምሳሌ ጭፈራ ሰውን የታወቀችው በጭፈራ ነው። በቃ ሰዎችን ትስባለች። አደናነሷ ምናምን አክሽኗ በጣም ደስ ይላል እና በዛ ነው ሰው የተቀበላት። ከዛ ጌመር ሆነች፣ ከዛ ጊፍተሮች አገኘች፣ ኢትዮጵያ ገባች። አሁን ላይ በቃ ደስ የሚል ኑሮ ነው እየኖረች ያለች እና እኔ በሷ በጣም ነው ደስ ያለኝ። በእውነት ከሷ ምሳሌ መውሰድ አለብን። በቃ ችሎታችን ወደ ሶሻል ሚዲያ ማውጣት አለብን፣ የምንችለውን ነገር። በቃ ስንት አይነት እኮ ችሎታ ያላቸው ልጆች አሉ፣ ግን ይፈራሉ። በቃ ፍርሃት አለ። ተለማመዱ። ካሜራ ስቀርጹ ማንም እናንተና ስልካችሁ ብቻ ነው። ስለዚህ ልቀቁት። እንደዚህ የሚያስፈራው ነው ላይቭ ላይ ሲሆን ነው፣ ሰው እያያችሁ ፌስ ቱ ፌስ ሲሆን ነው። እናንተ ግን ካሜራና እናንተ ብቻ ስለሆናችሁ ያላችሁት ማንንም መፍራት የለባችሁ። ስለዚህ ይሄን አድርጉ እህቶቼ፣ ገባችሁ? እና ደግሞ ቪዲዮ ዩቲዩብ ላይ ቲክቶክ ላይ ፌስቡክ የማንኛውንም ሰው ቪዲዮ ስታዩ ደክሞ ነው የሚሰራው። እውነት ለመናገር አንድ ሰው ተጨንቆ ይታይልኛል አይታይልኝም ብሎ ላይክ አድርጋችሁ ስለ ቪዲዮ የሚያወራውን ሰው ስለ ቪዲዮ ኮሜንት አድርጋችሁ አበረታታችሁ። በርቺ ጎበዝ ትችያለሽ፣ በርቺ ጎበዝ ትችያለሽ መባል እንዴት ደስ እንደሚል ነግራችሁ በእውነት ነው ብላችሁ። ምክንያቱም ያበረታታል። በቃ እንደዚህ ከተባልኩማ ነገ የተሻለ ነገር ማቅረብ አለብኝ ብሎ ነው አንድ ሰው የሚያስበውና በኮሜንት በርቺና ጎበዝ ነሽ ማለት በጣም ትልቅ ነገር ነው። ዝም ብላችሁ ኢሞጂ አታድርጉ። በቃ ኢሞጂ ማድረግ በጣም ችግር አለው ለዛ ሰው ቻናል። ምክንያቱም አይታይም ቪዲዮ የሚሰራው እንዲታይለት ነው። ስለዚህ በተቻላችሁ መጠን ኢሞጂ አታድርጉ በቃ። እና እኔ ልላችሁ የፈለኩት ይሄን ነው። አረብ ሀገር ቆይተን 3 አመትም 4 አመትም ቆየን። ዋናው ብር አያያዝ ላይ ነው። ብር አያያዙን ይወዳል። ብር አለኝ ብላችሁ ለዛም ወይ በአንድ ወር አገኘዋለሁ እኮ ለዛም ስትሉ እናንተ ነገ የሆነ ነገር ላይ ስትሉ ለእናንተ ማንም ዞር ሁሉ ጀርባችሁ የሚሰጣችሁ ገባችሁ? ማንም ዛሬ የሆነ ሰው ተቸገረ ወይ አንድ ወር ደሞዝ ወይ እኔ ቆንጆ ላንቺ እኮ አንድ ነገር ብቶኝ 5 ሳንቲም የሚሰጥሽ የለም። እናውቀዋለን እኮ በተለይ ጠፍተን የምንሰራ ሰው ኢጃዛ ስንሄድ እኮ እንዴት እንደምንሆን እናውቃለን። ብር ስናጣ ምናልባት ወይ እጃችን ላይ ብር ከሌለ ልከን ወደ ኢትዮጵያ ከሆነ ማንም በዛን ሰዓት የሚደርስልን የለም። ስለዚህ የአንድ ወር ደሞዜ ነው የ15 ቀን ደሞዝ ያያላችሁ ዝም ብላችሁ አትመጡ። ብልጡ በቃ ብር አያያዙን ይወዳል። የሚይዙ ሰው እንደዚህ ሀብታም የሚሆኑት ብዙ ጊዜ እውነት በጣም ብር መያዝ የሚችሉ ሰዎች ናቸው። ገባችሁ? ሁላችንም እኮ እንሰራለን፣ ብር እናገኛለን፣ ግን አያያዙን አናውቅበትም። በቃ ያለ አግባብ አንድ ነገር አታውጡ። በቃ እኔ እሱን ነው ብለው ያለ አግባብ በቃ አስፈላጊ ያልሆነ ነገር ካልሆነ በስተቀር ለቤተሰብ ራሱ ዝም ብላችሁ አትላኩ። በቃ ወይ ባህል አመት ባል ከሆነ ደስ ይላል። ከዛ ውጭ ደግሞ በጣም የሚያስፈልጋችሁ ነገር ከሆነ ነው እንጂ እናንተ 10,000 5,000 6,000 ብትልኩ ለነሱ ምንም ማለት አይደለም። ለእናንተ ግን ያቺ ስትጠራቀም ስንት ብር ናት? ለእናንተ ይጠቅማቸዋል። እና ለቤተሰብ ዝም ብላችሁ እንዳገኛችሁ አታስለምዷቸው። በቃ እነሱ ሽሮ የሚበሉ ከሆነ ምስር ነው የሚበሉት እናንተ በምትልኩላቸው። ሌላ ምንም አዲስ ነገር የለም። ህይወታቸውን አይቀይሩም። ግን የእናንተ ህይወት ግን ከስር እድሜያችን ከአመት ወደ አመት እየተበዘበዘ በተለይ ያልወለዳችሁ ሴቶች እንደኔ ያልወለዳችሁ ሴቶች ካላችሁ በጊዜ ውለዱ። እውነቴን ነው። እና ደግሞ አንድ በጣም ያስለቀሰኝ ነው ምን ነገር ልንገራችሁ በእውነት ማነች ዱባይ ያለችው ባለፈው ነው መኪና ተሰጥቷት ውሸት ነው የተባለው። የሷን ቪዲዮ ሳይ እኔ ያለቀስኩ ነው እንትን ያልኩት። ምክንያቱም ስደት እድሜዋን በልጥታል። በቃ አንድ ልጅ እንኳን አሁን ላይ ልጅ ስትፈልግ ልጅ ማግኘት አልቻለች። ምክንያቱም እድሜዋ ሄዷል። የሴት ልጅ ይኸውላችሁ እድሜያችን ከሄደ ከ30 በላይ ከሆነ የመኖር ቻንሳችን በቃ ብዙ ጊዜ በተለይ በስደት የተጎዳን ከሆነ አንድ ልጅ ፈልግ ነበር። አንድ ልጅ ብዬ ነበር
በቃ ልጅ ውለዱ። ለዛ ነበር ስለፋይ ማለት ነው። ለዛ ነበር የነበረኝ ስራቆቴ ማርጀት አይቀርም፣ መድከም አይቀርም፣ መታመም አይቀርም። እናትም እህትም ወንድም ማንም ሰው ይሰለቻል። ልጅ ግን እግዚአብሔር ሳያድላችሁ ስትቀሩ በቃ ብቻችሁን እንድታረጁ ይፈረድባችኋል። ጊዜያችንን በ47 ዓመታችሁ በበረሃ ላይ ቪዲዮ እያያችሁ የሆነ ሳለ ይቺ ልጅ እኮ ልክ ናት ትላለች። ከብዙ ሰዎች ልምድና ተሰላየው ነገባቸውና ያው በያለችው በጣም ያሳል ልቤን ማርያምን ድካም ስደት ታውቃላችሁ። ተስፋ መቁረጥ ቢሆን ድሮ ነበር ሞት ስደት አለ። ማርያምን ድሮ ወድቄ ነበር። ሁሌም ስደት አለ። ግን ድካም ልጅነት አይገኝም። ሌላ ነገር አለ። እናንተ በምትፈልጉት ልጅ የለኝም። ልጅ ማግኘት አትችሉም። ማድረግ ያለብኝን አድርጌ ለፍቼ ደክሜ ቆንጆ ቤት ስትሰሪ አሁን ኑሮ አማራጭ ሳጣት አሸዋውም ፌሮ ምኑ ስንት ነገር አለ። እሱ ለመስራት ታቀር ያንቺ ይሄዳል። በዛን ሰዓት ልጅ ስትፈልጊ ልጅ አይመጣም። የዛኔ ያለው ቀን ይኖራል። በጣም እነሳለሁ፣ ቀና አደረጋለሁ። እኔ ቀና የምልበት ቀን እንደሚመጣ ቃል እድለኞች ናችሁ። ልጃችሁን ለማሳደግ ነው ተሰዳችሁ የምትኖሩት። ግን ለልጅ እያላችሁ ደግሞ ሁሉንም ብር አትላኩ። ምክንያቱም እናንተ ነገር ምንድን ነው የምትሆኑት? አስቡ። የማዳም ቤት ሁሌ ይሰለቻል። በእውነት ሁሌ ተመሳሳይ ነገር እኔ በጣም ነው የሚሰለቸኝ። ጠዋት ተነስቶ ሁሌ ሽንት ቤት በቃ በየቀኑ ሽንት ቤት ማጠብ፣ አልጋ ቤት ማጽዳት፣ የነሱ ጩኸት እውነት ይሰለቻል። እውነት ለመናገር እግዚአብሔርን በጣም ይሰለቻል። እና የራሳችን ነገር ትንሽ ነገር ብትሆን ትንሽ አሁን እኔ ሞያ አለኝ እግዚአብሔር ይመስገን፣ የጸጉር ሞያ አለኝ። ሀገር ቤት ገብቼ ትንሽ የጸጉር ቤት ከፍቼ መኖር እችላለሁ። ድልቅቅ ብዬ ወይ ተመችቶኝ ባልኖርም ባለች ነገር እኖራለሁ። እና ሞያም ጥሩ ነው። ልመዱ። የእጅ ስራ አለ። ስንት አይነት ሞያ አለ መሰላችሁና እንደዚህ በቪዲዮ ብቻ እንቆ ማለት ነው ሞያ መማር ይቻላል። ቲክቶክ ላይ አሁን ስንት የሚያቀርቡ ሰዎች አሉ። በቪዲዮ እያያችሁ ብቻ ሞያ መማር ትችላላችሁ። ማቴሪያል አንዴ መቼም ወይ ረፍት ኢጃዛ የጠፋችሁ ከሆነ ኢጃዛ ስጦት መግዛት ይችላል። ያልጠፋችሁ እንኳን ማዳም እንግዲህ ሪፖርት ትገዛለች። እናንተ ችላ ሳትሉት ቲክቶክ ላይ ስንት ጊዜያችን ነው የምናጠፈው። ስንት ታዋቂ ቤት ሄደን ታብታብ ስናደርግ፣ ስንት ሼር ስናደርግ ጊዜያችን የምናጠፈው። ግን ቪዲዮ እያያያችሁ የምትፈልጉትን ሞያ ብትማሩ ግን በእውነት ነጋገር ቤት ስትገቡ ስኬታማ ነው። በቃ ተመልሳችሁ ስደት አትመጡ። ምክንያቱም ያን በዛ ሙያ ትኖራላችሁ። ግዴታ ሙያ መማር እኮ የሆነ ስልጠና የስልጠና ተቋም ብቻ ተገብቶ አይደለም ሙያ የሚማረው አይደል እንዴ? በቪዲዮ አይታችሁ መማር ትችላላችሁ። ዋናው ግን ፍላጎት ነው። ስለዚህ ዩቲዩብ ክፈቱ። ፌስቡክ ይከፍላል። አሁን ፌስቡክ በብዙ ነገር በ5 ነገር ይከፍላል። በሰብስክሪፕሽን ይከፍላል፣ በኮኮብ ይከፍላል፣ በኮንተንት ክሬተር ይከፍላል፣ በስቶሪ ይከፍላል፣ በሜሴጅ ይከፍላል። እና ፌስቡክ በ5 ነገር ነው የሚከፍለውና ፌስቡክ ደግሞ አሁን በጣም አሪፍ ሆኗል። አንደኛ ሞኔታይዝ የሚሆነው በ5000 ነው። 5000 በጣም ቀላል ነው። ፌስቡክ ላይ ደግሞ ቪዲዮ ሲለቁ ቶሎ ነው ቫይራል ነው። ምክንያቱም ብዙ ህዝብ ፌስቡክ ላይ ስለሚኖር ፌስቡክ አሁን ላይ በጣም አሪፍ እየከፈለ ነው። እንደተባለው ውጭ ሀገር ያለ ሰው ካላችሁ ውጭ ሀገር ባለ ሰው ቢከፈት አውሮፓ ባለ ሰው አረብ ሀገር ላለም ይከፍላል። ግን ያው ክፍያው እንደዛው ነው። ግን የውጩ ይሻላል እና ቲክቶክም ይከፍላል። ቲክቶክም በኮንተንት ክሬተር የራሳችሁ ኮንተንት ከሆነ ይከፍላል ይባላል። እኔ አላውቅም። ግን ለማንኛውም ግን በደንብ አተኩራችሁ ማለት ያለባችሁ ፌስቡክ እና ዩቲዩብን በደንብ ተጠቀሙበት። ቲክቶክ ግን በጣም አሪፍ አንደኛ መዝናኛ ነው። ሁለተኛ ደግሞ ከሰው ጋር ቤተሰብ በቃ እኔ በቲክቶክ በጣም ብዙ ሰዎች ተሞክሮ ሰዎች አግኝቻለሁ በቲክቶክ እና ቲክቶክ ብዙ ሰው ያገናኛል። በቃ ደስ የሚል አፕሊኬሽን ነው። ግን ደግሞ እናንተ ለመጠቀም ከፈለጋችሁ ዩቲዩብን እና ፌስቡክን እንደ ስፔሻል አድርጋችሁ ውሰዱ። አመሰግናለሁ። አስተያየታችሁን በኮሜንት ጠብቃለሁ። ስላወራሁት ነገር እዚህ ጋር ልታደለሽ እዚህ ጋር ልትነሽ የሚል ኮሜንት እፈልጋለሁ። አመሰግናለሁ። መልካም ቀን